አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዙ ይበልኝ። ዛሬም እንግዲህ በተለመደው ቪዲዮ መጥቻለሁ። ቪዲዮ ላይክ አድርጉልኝ። እናንተ ሰብስክራይብ ማድረጉ ዝም ብላችሁ እያያችሁ ምናምን አትለፉ ማለት ነው። እና ዛሬ ይዤ የመጣሁት ቪዲዮ ማለት ነው ዘላለም ወደ አንዲት የምታምር ቆንጆ የገጠር ልጅ ወዳለችበት ስፍራ ሄዶ ያላትን ወይ ደግሞ የደረሰባትን ሲጠይቃት ለትምህርት ከገጠር በመጣሁበት አካባቢ እየሰራሁኝ እማራለሁ ብዬ ነበር። ህልሜን አሳካለሁ ብዬ ነበር። ህልሜ ግን በቅርብ ኮሸሸ ትላለች። ታሪኳም እንዲህ ይላል። እናትና አባቴን ወይ ቤተሰቦቼን ለማስተዳደር ራሴን ለመቀየር ከገጠር ወደ አዲስ አበባ ቀናው ትላለች። አዲስ አበባ በመጣሁበት ሰዓት አንድ ባለ ሀብትም ከመንገድ በታክሲ ሊሸኘኝ ወደ ቤቴ አደረሰኝ። ሰውየውም ካደረሰኝ በኋላ ስራ አለሽ የለሽም ብሎ ሲጠይቀኝ ስራ የለኝም እንደዚህ ብዬ ስነግረው ችግር የለው እኛ ድርጅት ትሰሪያለሽ በማለት ያናገራታል። ካናገራት በኋላ ድርጅቱ ላይ በምትሰራ ሰዓት የድርጅቱ ሰራተኞችም እንዲሁም ደግሞ እሷም የተለያየ ነገር አክት ምናምን ሲያሳያት እዚህ ጋር የእሷም ጥፋት አለ ብዬ አስባለሁ። ምክንያቱም እንደዚህ አይነት ነገር ሲፈጠር ወይ ለቃ መውጣት ትችል ነበረ ወይ ደግሞ በቃ ስራውን ማቆም ትችል ነበር ኖርማሊ ማለት ነው። እና እኛ ሴቶች በነገራችን ላይ ልባችን ድፍን ነው። አንዳንድ ጊዜ ድፍን ነው አይደል? እንደዛ ነገር ነው መሰለኝ። እና ጥቃት አይፈጽምብኝም በማለት ልጅቷም ቢሮ እየሰራች በነበረበት ሰዓት ይሄም ባለ ሀብት እንግዲህ ከመሬት ተንስቶ ሳይሆን አጋጣሚውን ተጠቅሞ ይችል ትንኮሳ ያደርግባታል ማለት ነው። ትንኮሳ ካደረገባት በኋላ እኔ እየተውተባተብኩ ነው ወሬ ስለማላቅ ነው። ትንኮሳ ካደረሰባት በኋላ እንዳረገዘች ስትነግረው ልጁን አስወርጂው ብሎ ብር ሰጠኝ ነው የምትለው ማለት ነው። እኔም አላስወረደም ብዬ ልጄን እያሳደግኩ ነው እያለች ነው ማለት ነው። የሴት ልጅ ስቃይ እንደዚህ ነው ማለት ነው። ከገጠር ለትምህርት ብላ መታ ቤተሰቦቿን ለመቀየር ብላ ራሷን ለመቀየር ብላ እየሰራች እየተማረች ያስባችሁታል። ከዛ በኋላ እንደዚህ አይነት ነገር ሲፈጠር ደግሞ ከሰው በታች ሆና ነው ተቀማጠው እና በጣም የሚያሳዝነው በጣም ማለት ነው። እንግዲህ ቀጣይ ቪዲዮ ደግሞ እናያለን ምን እንደሚፈጠር። ጀግኖች ዛሬ ያው በሌላ ቪዲዮ መጥተዋል ማለት ነው። በነገራችን ላይ ጥቃት የሚያደርሱ ወንዶች ማለት ነው እውነቴን ነው የምላችሁ ከምድር ላይ ቢጠፉ ሁሉ ደስ ይለኛል። ግን አይጠፉም እውነቴን ነው የምላችሁ አይጠፉም። እና አንዳንድ ሴቶች ደግሞ ራሳችሁን ለመጠበቅ ሞክሩ። ራስን መጠበቅ በነገራችን ላይ አንድ ነገር ነው። ምክንያቱም አንድ ሰው የሆነ አክት ነገር ሲያሳያችሁ እናንተ ደግሞ ቦታ መቀየር ትችላላችሁ። የተለያየ ቦታ መቀየር ትችላላችሁ። እንደገና ሌላ ስራ መስራት ትችላላችሁ። ብዙ ስራ አማራጭ አይጠፋም ብዬ አስባለሁኝ። ስለዚህ ግዴታ እዛ ቦታ መቀመጥ የለባችሁም።